አንቺ እዚህ ቤት ምን ታደርጊያለሽ? እንዴ ካሌብ ወደ ውስጥ እንድገባ አትጋብዘኝም እንዴ? እንግዳ መቀበል አትችልበትም ማለት ነው? አንቺ እዚህ ቤት እንግዳ አይደለሽ፣ መቅሰፍት ነሽ። ቆይ እንዴት እዚህ ቤት መጣሽ? ሲጀመር ከእስር ቤት እንድለቀቁሽ። አሁን ውጭ እጅን ልቀቀኝ ካሌብ። እዚህ ቤት አንተን አስፈቅጄ አይደለም እሺ የመጣሁት። ከእስር ቤት እንዴት እንደወጣሁ ማወቅ ትፈልጋለህ? ፍርድ ቤቱ ንጽህናዬን ስላረጋገጠልኝ ነው። ገባህ? ንጽህናሽ? አንቺ ጋኔል፣ አንቺ እባብ! ሲጀመር የትኛው ህግ ነው አንቺ ነው የፈታሽ? ይኸውልሽ ሰምኛለሽ፣ አሁኑኑ ከዚህ ቤት ውጭ፣ ካለበለዚያ እዚህ መሬት ላይ ነው ማፈርጥሽ። እሺ ካሌብ እባክህ ተዋላትካል። እጄን ልቀቀኝ ብያለሁ ካሌብ። አንተ ምንም የምታውቀው ነገር የለም። እሺ ይሄ ቤት ያንተ ቤት ብቻ ነው እንደሚመስልህ? እሱን ለማረጋገጥ እዚህ ፊት ለፊት ላይ ተቀመጠች እናትን ጠይቃት። እሺ አሳምነሽ አሁን አፈርጥሻለሁ። አትንካት፣ ልቀቃት፣ በቃ አትደሙ። እማዬ ምን እያልሽ ነው? ለዚች ክፉ ሴት እየተከላከልሽላት ቤታችን መታ እያዋረደችን ነው። ተዋልኩ የኔ ልጅ አትንካት። እሷ እዚህ ቤት የመጣችው በምክንያት ነው። ማሚ ምን ማለት ነው አትንካት ማለት? እቺ ሴት እኮ ህይወታችንን ልታጠፋ የነበረች ጠላታችን ነች። እንዴት ለሷ ትከላከያለሽ? ወይ ሲጀመር እዚህ ቤት እንደምመጣ ታውቂ ነበር ማለት ነው? ታውቅ ነበር ብቻ። እናት እኮ በጣም ጎበዝ ናት። ነገሮችን በሚገባ ነው የምታስፈጽመው። እማዬ ንገሪኝ፣ ይሄ ውሸት ነው? ምንድን ነው እያወራች ያለችው? በር ሲንኳኳ የደነገጥሽው ከጠዋት ጀምሮ ስትጨነቅ የነበረው ለዚህ ነው? የኔ ልጅ እኔ እኮ ሌላ ምርጫ አልነበረኝም። አልነበረኝም ማለት ምን ማለት ነው? እማዬ እውነቱን ንገሪኝ። እኔ ነኝ ያስፈታኋት። ጠበቃ ቆሜ የዋስትና ብር ከፍዬ እኔ ነኝ ያስፈታኋት። ሳሎን ላይ የሰማው ቅዠት ምንድን ነው? እውነት ነው? አንቺ ነሽ ያቺን ሰይጣን ከእስር ቤት ያስፈታሻል? አዎ እኔ ነኝ ያስፈታኋት። ለምን እማዬ? እቺ ሴት እኮ በእኔ ላይ በደሊና ላይ በዚህ ቤት ላይ ጠቅላላ ያደረገችውን እያወቅሽ አንቺ ግን በኋላ ሄደሽ ለጠበቃ ከፍለሽ አስፈታሻል። እኔ እኮ መከራዬን እቺ ነው ያሳሰርኩት። ቆይ እኔ ልጅሽ ነኝ ወይስ የቤዛ ጠላት? ካሌብ ይሄ ቤት የኔ መሰለኝ። እኔ የዚህ ቤት እናት ነኝ። እዚህ ቤት ምን መደረግ እንዳለበት፣ ማን መውጣት ማን መኖር እንዳለበት የመወሰን መብት አለኝ። የቤት መብት? ለቤት መብት ብለሽ ነው እንደዚህ ያደረግሽው? እኔን አትሸውጂ። ይኸውልሽ አንቺ ይሄን ያደረግሽው ለቤት መብት ብለሽ ሳይሆን ለራስሽ ጥቅም ብለሽ ነው። እንዴት ልታስፈቻቻለሽ? በምን አይነት ምክንያት ነው እሷ ከአንቺ ጎን እንድትቆም ያደረግሽው? ልጄ ካሌብ ስማኝ እባክህ። የቤዛ መታሰር ለእኛ ሰላም አይሰጥም። እሷ መፈታት አለባት። እማዬ ዝም በይ። ምክንያቱም ብቻ ነው አንቺና ቤዛ ምን እያሴናችሁ? ምክንያቱም ማወቅ ትፈልጋለህ? እንግዲያውስ ስማኝ። እኔ እና እሷ አብረን የሰራነውን ወንጀል እሷ እዛ ጨለማ ውስጥ ለብቻዋ መፈታት አለባት። ምን አንድ ላይ የሰራችሁት? እማዬ ምን ጥፋት ነው አንድ ላይ የሰራችሁት? ቤዛ ያደረገችው ነገር ሁላ እኔ በፈቀድኩላት ነገር ነው። እሷ እዚህ ቤት ሚስጥር ጠባቂ ነበረች። እሷ እዛ ብቻዋን ጨለማ ውስጥ ሆና እኔ እዚህ የልሰልሰ ሶፋ ላይ መተኛት ህሊናዬን ቆርቋል። እሷ እውነቱን አውጥታ ብትናገር ይሄ አንተ የምታየው ውሸት ሁላ በአንድ ጀመር ዝርግፍ ግፉ ነው የሚወጣው። እኔ ያስፈቷት አንተን ለማድረስ ነው። ህሊና? ያንቺ ህሊና ለኔና ለደሊና ሳይሆን ቤትሽ ድረስ መታ ለሰደበች ለዛች ለባለጌ ሴት ነው ይራል። አንቺ እኔን ካንቺኝ ማለት እኔ አንተን ጠብቄሃለሁ ካሌብ፣ እንደዚህ አትበል። ውሸት ነው ማይ ሁሉን ነገር አጥፍተሽ። እኔ ከዚህ በኋላ ያንቺ ልጅሽ ያቺን ጋር እኔ ለዚህ ቤት ውስጥ ይዘሻት ተቀብጭ። ለመሆኑ ትላንትና ጠዋት ላይ ነፃ የምትሆኝ መስሎሽ ነበር አይደል ደሊና? ይሄንን ፀጉርሽን አንጨባረሽ እዚህ ቤት ላይ እንደ ወፍ መብረር የምትችይ መስሎሽ ነበረ? ግን አልሆነም። እኔ ያለው መቼም ቢሆን ነፃ ሆነሽ አትኖሪም። እሺ እኔ እዚህ ቤት ውስጥ ብቻ ሳይሆን በህይወቴም ነፃ ነኝ ቤዛ።
አንቺ ግን ከእስር ቤት ብትወጪም ይሄ ቆሻሻ ማንነትሽና ክፋትሽ የትም ቦታ አይለቅሽም። ለመሆኑ በምን ፊትሽ ነው እዚህ የምትቆሚው? በእውነተኛ ፊቴ ነው። አንቺ የምታመልኪያት እማዬ እያልሽ የምትጠሪያት ሴትዮ ናት በገዛ እግሯ ሄዳ ያስፈታችኝ። እና ምን አይነት ፊት እንዲኖረኝ ፈልገሽ ነበር? እኔ እኮ የዚህ ቤት እመቤት ነኝ። አንቺ ደግሞ ተራ ወጥ ቀቃይ። የቤት እመቤት? የአንቺ የቤት እመቤትነት የማስፈራሪያ ውጤት መሆኑን አላወቅሽም መሰለኝ። እማዬም በምን ምስጢር እንደያዝሻት ባላውቅም ይሄ ምስጢርሽ ግን አንድ ቀን መጋለጥ አይቀርም። ያኔ ደግሞ ለምገቡ ነው። እውነቱ እስከሚጋለጥ ድረስ እኔ እዚህ ቤት እኖራለሁ። አንቺ ግን ጓዝሽን ጠቅላልሽ የምትወጪበት ሰዓት ደርሷል። ቅድም ካሌብ በር ላይ ላንቺ ያለው ፍቅር እኔን ሳይ እንዴት ፍርክስክሱ እንደወጣ አላይሽም እንዴ? ካሌብ ላንቺ ያለው ጥላቻ ነው ፍርክስክሱ ነው። ታውቂያለሽ፣ አንቺ እዚህ ቤት የመጣሽው ተከብረሽ ሳይሆን እንደ ተላላፊ በሽታ ተፈርተሽ። እኔ ካሌብን አምነዋለሁ። እሱ ላንቺ ያለውን ንቀትና ጥላቻ መቼም አይቀይርም። እምነትሽንማ እዚህ የተሰበረው እጅ ላይ ማየት ትችያለሽ። እሺ እኔ እዚህ ቤት የመጣው ይሄንን ቤት ለማፍረስ ነው። እሺ መጀመሪያ እናትየዋ አለቀኳት። አሁን ደግሞ አንቺና ካሌብን ሰባብሬ ነው የምጠላችሁ። እሺ ቤዛ፣ እጅሽን ከላይ ላይ አንሺ። አንቺ እኔን ለማቀቅ ገና ነሽ ቤዛ። እስከ ዛሬ ዝም ያልኩሽ ካሌብንና እማዬን ላለማስጨነቅ ነው። ከዚህ በኋላ ግን ጨዋታው ተቀይሯል። የፈለግሽውን ሚስጥር ይዘሽ ነው። እኔ ግን ፊት ለፊት ነው የምጋፈጥሽ። ኦ ድፍረት ጨምረሻል ማለት ነው። ይሄንን ድፍረትሽን ካሌብ ከመኝታ ክፍል ሲወጣ ምናየው ይሆናል። ካሌብ እንደመጣ ከዚህ ቤት የሚያባረረው አንቺ ነው ቤዛ። እማዬ ብትከላከልልሽ እንኳን ካሌብ እዚህ ቤት ውስጥ ወንጀለኛ እንዲኖር አይፈቅድልሽም። እዚህ ቤት ውስጥ የምታገኙ ሰላም ነው። የምትረግጪው መሬት ሁሉም እሳት ነው የሚሆንሽ። አንቺ እባብ! እሺ ካሌብ፣ ከእናትህ ጋር በደንብ ተነጋገራችሁ? አፍሽን ዝጊ። አንቺ እዚህ ቤት ውስጥ የገባሽው በሚስጥርና በማስፈራሪያ ሊሆን ይችላል፣ ግን አንድም ቀን ሰላም አታገኝም። ካሌብ ተዋት፣ እራስህን አታናድ። በቃ ተዋት። አይደልና እቺን ሴት መተው አይቻልም። አንቺ እዚህ ቤት የመጣሽው እኛን ልትበጠብጪ ነው አይደል? እኔ ራሴን መብትን ያስከበርኩት ካሌብ፣ እናትህ እውነታውን ስለምታውቅ ነው ያስፈታችኝ። መብት? የአንቺ መብት ወንጀል። እንደምንም ብዬ ከዚህ ቤት አስወጣሽ። እንዴት አድርገህ? እናትህ እያለች? እናቴን አትንኪ፣ እኔ ልጇ ነኝ። አንቺ ግን ተላላኪ ብቻ ነሽ። የፈለገ ያክል ሚስጥር ቢኖራችሁ እኔን ልታሳፍረኝ አትችልም። ህግ ባይቀጣሽ እንኳን እኔ እቀጣሻለሁ። እያስፈራራኸኝ ነው ካሌብ? ይኸውልሽ ሀቅ ከዛሬ ጀምሮ እዚህ ቤት ውስጥ የምትበይው ምግብ ይመርሻል። የምተኝበት አልጋ ራሱ እሾክ ነው የሚሆንሽ። በገዛ እግርሽ ከዚህ ቤት እንድትወጪ ነው። ካሌብ እባክህ ይበቃታል። በቃ ተዋት። ይኸውልሽ አሁንም ከአንቺ ጀርባ ነው የሚደበቀው። ወደ ደሊና እንዳትመለስ፣ አፍሽን ቆጥቢ። አንቺ ከእስር ቤት ብትወጪም አሁንም ልብሽ ጨለማ ውስጥ ነው። እየፈለግከውን በል። እኔ እዚህ ቤት ነኝ። ከዚህ ቤት አልወጣም። ትወጫታለሽ ቤዛ። እኔ እኮ ከነገ ጠዋት ጀምሮ መጀመሪያዎቹ አሁን ወደዛ ዞር ከዚህ ሴት አጠገብ ለአንድ ሰከንድ መርዟን እንዳታስተላልፍሽ። እቺ እኮ የቆመች እባብ ነች። መርዝ? እኔ እኮ መርዝ አይደለም ካሌብ። እናትህ በጣም የምትወደው በጣም የምታከብረኝ የቅርብ ሰው። እቺ ልጅ ከየት እንዳመጣሃት እንኳን አላውቅም። እዚህ ቤት ውስጥ ቦታ የሌላት እሷ ልጅን ያደረገች። አፍሽን ዝጊ ያልኩሽ። አንቺ እዚህ ቤት ውስጥ የቆሸሽ አየር ከመልቀቅ ውጪ ሌላ ስራ የለሽ። ደግሞ በዚህ ክፉ አይነሽ እቺ ልጅ አት ቆይ፣ እንዴት ደፈርሽ? እንዴት ከእስር ቤት ወጥተሽ እዚህ ቤት ውስጥ እንደዚህ ትወራጫለሽ? አይደለም እቺ ሴት እኮ በጣም ክፉ ነው። ከክፋት ውጪ ሌላ ነገር አጠገቧ ስትቆሚ ራሱ ያም እኔ እስካለው ድረስ አንቺን እንድነካሽ አንቺን አሳልፌ ለዚህ ሴጣን። ዋው እንዴት ደስ የሚል ድራማ ነው ባካችሁ። ካሌብ
ይሄንን ጀግንነትን ነገ ጧት እንደምናየው ተስፋ አደርጋለሁ። እናትን ነገ ጧት የዚህ ቤት ስልጣን ትሰጠኛለች። እች ልጅ የት እንደምትደብቃ ታያለህ። ሙሉ ስልጣን በዚህ ቤት ውስጥ እኔ በህይወት ያለው ይሄ በፍጹም ነው። ይሄ ቤት ለኔም ጭምር። አንቺ እዚህ ቤት ውስጥ የባሪያ ህይወት ነው የምትፈልገው። ይኸውልሽ አንቺ የፈለገ ብቻ ከኔና ከደሊና ርቀት ነው። እዚህ በኋላ የውሸት ሰንሰለትሽ በኔ ላይ ይሰራል። አዎ ቤዛ፣ እኔ አልፈራም። መጀመሪያ ጠዋት ላይ የነበረኝ ፍርሃት አሁን ጠፍቷል። ምክንያቱም ካሌብ ከጎን፣ አንቺ ደግሞ ብቻሽን ነሽ። ምንም እንኳን ማየ ከጎንሽ ብትሆኑ ጥላቻ ብቻ ነው። ብቻዬን? እኔ ብቻዬን አይደለሁም ያለሁት። እሺ ገንዘቡ ሚስጥሩም በእጄ ነው ያለው። አንቺ ግን ምን አለሽ? የተሰበረ እጅና ባዶ ተስፋ ብቻ። በባዶ እጅሽ ከኔ ጋር ልትገቢ ትፈልጊያለሽ? ለእሷ ነው ያለው። አንቺ ግን ይሄ ቆሻሻ ሚስጥርሽን ይዘሽ እዚህ ትቀመጫለሽ። እኔና እሷ ወደ ክፍላችን እንገባለን። አንቺ ግን እንደ ውሻ እዚህ ሳሎን ውስጥ ትቀመጫለሽ። ካሌብ እባክህ ተረጋጋ፣ ተረጋጋ እባክህ። ይሄ ሁሉ እንዴት ራስህን ነው የሚጎዳው? እስቲ ቁጭ በልና ተንፍስ። እንዴት እረጋጋለሁ ደሊና? እንዴት እረጋጋለሁ? የገዛ እናቴ እኮ ነች ያቺን እርኩስ ሄዳ ያስፈታቻት። ይህን ነገር ሳስበው ራሱ ራሴ ሊፈነዳ ነው። እንዴት እናቴ ትከዳኛለች? አውቃለሁ በጣም ከባድ ነገር ነው፣ ግን ንዴት መፍትሄ አይሆንም። ፈጣሪ ያለ እኮ ካሌብ፣ ሁሉን የሚያይ ፍርድን የማይገፋ አምላክ አለ። እኔ የደነገጥኩት ቤዛን ልመታት ስል እናቴ እጅ የሚያዟ ነው። ቆይ ምን አይነት ሚስጥር ቢኖራት ነው እንደዚህ የተንበረከከችላት? እቤት ውስጥ አብራ እንድትኖር እስከ መፍቀድ ያደረሳት ጉድ ምን እንደሆነ አልገባኝም። ጭንቅላቴ ሊፈነዳ ነው። ምንም ይሁን ምን እውነት መሸሸግ አይችልም። ፈጣሪ ካልፈቀደ በስተቀር እዚህ ቤት ውስጥ ቤዛ ምንም ነገር ልታደርግ አትችልም። እሷ የምትመካው በክፋቷ ነው፣ በሚስጥሯ ነው። እኛ ደግሞ የምንመካው ሀቅ ይዘን ነው። ሀቅ ደግሞ ሁል ጊዜም ያሸንፋል። አንቺን ሳስብ ህመም ይሰማኛል። እጅሽ ላይ ያደረገችውን ነገር ደግሞ ሳስታውስ የበለጠ እጨነቃለሁ። ዛሬ ደግሞ እዚህ ቤት ውስጥ ከአንቺ ጋር አንድ ላይ እንድትኖር መደረጉ ወንድነቴ እንድጠራጠር ነው ያደረገኝ። እኔ አንቺን መጠበቅ አቃተኝ። ራሴን እኮ ጠላሁት። እንደዚህ አትበል ካሌብ፣ አንተ እኮ ሁል ጊዜ መከታዬ ነህ። ዛሬ እዚህ የቆምኩት ባንተ ነው። ፈጣሪ እኮ ነው ያተረፈን። እች ሴት ከእስር ቤት መውጣቷ እኛን የምታሸንፍበት ምክንያት የለም። ጸሎትና ትዕግስት ካለን ይህም ቀን ያልፋል ካሌብ፣ እመኔ። ደሊና፣ አንቺ እኮ መልካም ሴት ነሽ። እኔ በንዴት ቤቱን ሳፈርሰው፣ አንቺ ግን እንድረጋጋ ታደርጊኛለሽ። ቆይ ግን ነገ ጧት ምን ልናደርግ ነው? እናቴ በቤዛ ተጽዕኖ ስር እያለች ዝም ብለን እናያለን? አናይም፣ ግን በቁጣ ሳይሆን በብልሃት ነው መንገጥማት። እናቴ አሁን ያለችው በፍርሃት ውስጥ ነው። ቤዛ ያስፈራራቻት ነገር አለ። እኛ እናትህን ከዛ ፍርሃት ማውጣት አለብን። ነገ ጠዋት ስትነሳ ብቻዋን አግኝተን እናወራታለን። ደሊና፣ ቁጣዬማ የባሰ ወደ ቤዛ እንድትሄድ ነው የሚያደርጋት። እኔ ራሴ ማረጋጋት አለብኝ። አንቺ ብቻ ከኔ አትራቂ እሺ? ደግሞ ብቻሽ እንድታገኝሽ አልፈልግም። መቼም ማረቀህም ካሌብ። ደግሞ ፈጣሪ እስካለ ድረስ ማንም ሊለየን አይችልም። አሁን ማረፍ አለብህ። ነገ ጉልበት ያስፈልግሃል። ቤዛ እባክሽን፣ ይኸው በጠየቅሽ መሰረት ጠበቃ ቀጥሬ ገንዘብ ከፍዬ ከዛ ከጨለማ ውስጥ አስወጣውሽ። ካሌብ እንኳን ዞር ብሎ ፊቴን እንኳን አያየኝም እኮ። አሁን እዚህ ቤት ምን እንዲሆንልሽ ነው የምትፈልጊው አንቺ? እና ታዲያ እኔ ምን ላድርግሽ? እኔ እኮ እዚህ ቤት የመጣሁት እረፍት ለማድረግ ነው። ቆይ አንቺ ሴትዮ፣ እኔን ስታስፈችኝ ውለታ ያዋልሽልኝ ነው እንደሚመስልሽ? የገዛ ቆዳሽን ለማዳን ብለሽ ነው እሺ እኔን ያስፈታሽኝ? አውቃለሁ፣ ካሌብና ደሊናን እያዩሻቸው ነው። ልጄ ደግሞ ይኸውልሽ እያበደ ነው። እባክሽ ሚስጥሩን እዚሁ እንቅበረው። መቅበር? የምን አባሽ ሚስጥር ነው መቀብረው? ትሰሚኛለሽ አንቺ አሮጊት፣ ይሄ ሚስጥርሽ እንዲጋለጥ የማትፈልጊ ከሆነ አርፈሽ ብትቀመጪ ነው የሚሻልሽ። በእኔ ስር ብቻ ነው የምትተዳደሪው፣ ገባሽ?
ምን ማለት ነው ቤዛ? ይሄ እኔ እኮ እናቱ ነኝ የዚህ ቤት እመቤት። እንዴት ያለሽ? ያ ድሮ ነበር እስር ቤት በነበርኩ ሰዓት። አሁን ግን ያ የደበቅሽው ሚስጥርሽ፣ ያ የዋሸሽው ውሸትሽ ለካሌብና ለዓለም እንዳይጋለጥ የምትፈልጊ ከሆነ አረፈሽ ብትቀመጪ ነው የሚሻልሽ። ቁጭ በይ ስልሽ ትቀመጫለሽ፣ ተነሺ ስልሽ ትነሻለሽ፣ እግሬ ስር ትንበረከኪያለሽ። ይህንማ ታርጊውን ቤዛ፣ ትንሽ ራሪ እንጂ። ካሌብ እኮ ካወቀ እኔንም አንቺንም ነው የሚያጠፋኝ። እኔ እኮ ጠብቄሻለሁ። ካሌብ የገዛ እናቱ ይህንን ሰርታለች ተብሎ ሲሰማ ስብራቱ ምን ያክል እንደሆነ ታውቂያለሽ? ይሄ ሚስጥር እንዳይጋለጥ ከፈለግሽ ነገ ጧት የዚህ ቤት ቁልፍና ስልጣን እንደሰጠሽን ትነግሪዋለሽ። ካሌብ በፍጹም አይቀበለውም፣ ይጋፈጥሻል። ይቀበል መታረጊው አንቺ ራስሽ ነሽ። ይሄ ማታደርጊ ከሆነ ግን ጎ ሳይቀድ ያን የድሮ ፋይል አንስቼ ፊት ለፊቱ ላይ ለጥፈዋለሁ። ያኔ ልጅሽ ላንቺ ያለው ክብር አመድ ሲሆን ታያለሽ። እንግዲህ ምርጫ አንቺ ነው፣ ወይ እኔን ማገልገል ወይ ደግሞ በልጅሽ መናቅ። ዝም በይ፣ አፍሽን ዝጊ። አሁን የአምላክሽን ስም አትጥሪ። ትናንት ያን ሴራ ስታሴሪ አጠሪውም ነበር። አሁን ግቢና ተኝ። ነገ ግን የመጀመሪያ እቅዳችንን እንጀምራለን። ገባሽ? ቤዛ ምን እያደረግሽ ነው? እያጸዳው እኮ ነው፣ አይታይሽም? ምን አይነት ስርዓት ማጣት ነው ይሄ? በጣም ይቅርታ ደሊና፣ እኔ እኮ መሬት ላይ ጉንዳን ያለ መስሎኝ ነበር የረገጥኩት። እንዴ በተሰበረ እጅሽ ነው እንደ ቤቱ የምትወለውዩ? አየ ችግር ነገር በጣም ነው የሚያሳዝነው። ደግሞ ምንም እየፈጠንሽ አይደለም እኮ። ምን ነው ደበረሽ እንዴ? የደበረሽ አንቺው ራስሽ ነሽ። ለምንድን ነው የምታበሳጭኝ? ከእስር ቤት የወጣሽው እኔን ለማናደድ ነው? ይሄ ተንኮልሽ እኔ ላይ አይሰራም። ለማንኛውም አሁን ጫማሽን ከዚህ ላይ አንሺ። ባላነሳስ ምን ታመጫለሽ? በሰባራ እጅሽ ልትመጪ ነው ወይስ ለካሌብ ሄደሽ ልታለቃቅሽለት ነው? መብት ያንቺ መብት የውሸት ሰንሰለት መሆኑን ትላንትና ነግሬሻለሁ። እስር ቤት ውስጥ ብቻሽን ስትበሰብሽ፣ አሁን ደግሞ እዚህ ቤት ውስጥ ማንም እንደማይፈልግሽና እንደማይወድሽ ስታቂ በውሸትና በንዴት ተቃጠልሽ አይደለ? ለዛ ነው እኔ ላይ የምትጮየው። ማን የደበረው አንቺ? እኔ እኮ የዚህ ቤት ንግስት ነኝ። የዚህ ቤት እናት ተብዬዋ እኮ ናት እግሬ ላይ ተንበርክካ ያስፈታችኝ። አንቺ እኮ እዚህ ቤት ውስጥ ተፈቅዶልሽ የምትኖሪ ምስኪን ሰራተኛ እኮ ነሽ። ካሌብ ነገ ጠዋት አውጥቶ ሲጥልሽ የት እንደምትሄጂ አብረን እናያለን። አንቺ ግን የገዛ ጥላቻሽን መሸከም አቅቶሽ ነው የምትንቀጠቀጭው። ካሌብ እንደሆነ እኔን መቼም አይጠላኝም። አንቺ ብታቆሽሽኝ ብትረግጭኝም እኔ ወለሉን ድጋሚ ያጸደዋለሁ። ምክንያቱም የኔ ልብ ንጹህ ነው። የአንቺ ልብ በክፋት ስለቆሸሸ በምንም አይነት ሳሙና ቢታጠብ አይጸዳም። ለዚህ ነው አይደለም ያንቀዥቅዥሽ። አፍሽን ዝጊሽ። ከዛሬ ጀምሮ የምትረግጪው መሬት ብቻ ሳይሆን የምትተነፍሽውንም አየር መቆጣጠርልሽ እኔ ነኝ። እሺ? ካሁን በኋላ እዚህ ቤት ውስጥ ክብሽ ተገፎ ሲኖር ታያለሽ። እሱን እናያለን ቤዛ። እኔን ፈጣሪ ይጠብቀኛል። አንቺ ግን የሚተርፍሽ ትቤትሽ ብቻ ነው። መሬቱን መርገጥም ቢሆን ቀጥይበት። አንቺ ግን የምትወድቂው እራስሽ በቆፈርሽው ጉድጓድ ነው። ቆይ እባክህ ልጄ ካሌብ፣ አንድ የማናገርህ ነገር አለኝ። ሌሊቱን ሙሉ እንቅልፍ በዓይኔ ሳይዞር ነው ያደረው። ማሚ፣ ምንም ማውራሽ ነገር የለም። ምንም መስማት አልፈልግም። እባክሽ መንገድ ልቀቂልኝ። እንደዚህ አትሆንብኝ ካሌብ። አንተን እንዲሆነ ማየት ለእኔ ከሞትም በላይ ነው። እኔ ያደረኩት ነገር ሁሉ አንተ እንደምታስበው አይደለም። ሌላ አማራጭ አጥቼ ነው ልጄ። እባክህ ፊት አትንሳኝ። እኔ እኮ እናት ነኝ። እናት? የኔ እናትማ ትናንትና እዛ ሳሎን ላይ ከዛች እባብ ጎን ቆማ ስትገፋኝ ነው የሞተችው። አሁን ከፊቴ የቆመችውን ሴት አላውቃትም። ጠበቃ ቁማ ወንጀለኛ የምታስፈታ ከገዳይ ጋር ሚስጥር የምታወራ ሴት እናቴ ብዬ መጥራት አልችልም። አይደለም ልጄ፣ ቤዛ የያዘችው ነገር ይሄን ቤት ሙሉ በሙሉ ስለሚያፈርሰው አንተን ከውርደት ለማዳን ብዬ ነው። ውርደት? ከዚህ በላይ ምን ውርደት አለ? እንደዛ እጇን ተቃጥላ ቤቷን ስታጸዳ እኮ ደሊናን ዝምን ያልሻት። እናቴ ሆይ አንቺ እኮ ሸጠሽናል። ለገዛ ፍርሃትሽ ስትይ እኔና ደሊናን ለቤዛ ሸጠሽናል። እባክህ ካሌብ ይቅር በለኝ። ሁሉንም እውነት እነግርሃለሁ። አንተ ፊትን ስታዞርብኝ ይሄ ቤት ይጨልምብኛል። እንደው ይቅር በለኝ እባክህ ልጅ። ማሚ
ይበቃል። ምንም ሚስጥር መንገርሽ ለውጥ አያመጣም። ሚስጥርሽን ለቤዛ ንገሪያት። ይኸውልሽ ከዚህ በኋላ ከአንቺ ጋር ምንም የምነጋገረው ነገር አይኖርም። እሺ? እዚህ ቤት ውስጥ ምን እየተካሄደ ነው ቤዛ? እግርሽን ለምንድን ነው ከዚህ ለማታንሽው? ወይ ካሌብ መጣህ እንዴ? እኔ እኮ መሬቱ ስለቆሸሸ እቺ ምስኪን ፍቅረኛህን ላግዛት ብዬ እኮ ነው። ካሌቡን ብላ ነው ከጧት ጀምሬ ያጸዳሁትን ቤት በጭቃ እያበላሸችው ነው። ለምን እንደዚህ እንደምታሰቃየኝ አላውቅም። አንቺ ሴት፣ አንቺ እዚህ የገባሽው በሚስጥር ተደግፈሽ ሊሆን ይችላል። ይህን ቤት ግን የጦር አውድማ አደርጋለሁ ብትይ እዚሁ ነው የምቀብርሽ። አሁኑን ይሄ የቆሸሸ ጫማሽን ከዚህ ቤት አውጥተሽ ጣይ። ካሌብ ምን ልታደርግ ትችላለህ? እኔ እኮ እዚህ ቤት ውስጥ እንግዳ አይደለሁም። እንዳትረሳው እናትህ ናት ሙሉ መብት የሰጠችኝ። እኔ እዚህ ቤት ውስጥ የፈለግኩበት ቦታ መርገጥ እችላለሁ። የማየ መብት ትላንትና ቀብሬዋለሁ። ለአንቺ የተንበረከከችው በፍርሃት ነው። ምንም የምፈራው ነገር የለም ቤዛ። ደሊና ከዚች ጋኔል ጎን ቆመሽ አትከራከሪ። መርዟን እንዳረጭብሽ ነግሬሽ ነበር እኮ። ካሌብ እኔ እኮ አልፈራትም። እሷ እኮ የደበራት ነገር ስላለ ነው። እስር ቤት ውስጥ ብቻዋን ሆና ስትበሰብስ ነበር። አሁንም እዚህ ቤት ውስጥ ማንም እንደማይወዳትና እንደማይፈልጋት ስታውቅ በውስጧ ተቃጥላ ነው። ስለዚህ ነው እልኋን እኔ ላይ የምትወጣው ካሌብዬ። ስለምን እልህ መወጣትን የምታወሪው አንቺ? እኔ ከነገ ጀምሮ የዚህ ቤት ንግስት ሆናለሁ። አንቺ ግን ወጥ ቤት ለወጥ ቤት ትንፈራፈሪያለሽ። እኔና አንቺ እንሂድ። አንቺ ግን እንደ ውሻ እዚህ ሳሎን ውስጥ እየጮሽ ትቆያለሽ። አንቺ ሴትዮ እስከ መቼ ነው እዚህ ተጎልተሽ የምታለቅሽው? አሁን እኮ ሰዓቱ በጣም ሄዷል። ይልቁንም ሆዴን በጣም እየራበኝ ስለሆነ አሁኑን ወደ ኩሽና ግቢና የሚበላ ስሪልኝ። በይፈጣኝ ምንድን ታፈጭብኝ? ምን ቤዛ፣ እኔ ምግብ ሰርቼ ላምጣልሽ? አንቺ ምንድን ነሽ እንዴ? እኔ እኮ ከአንቺ እበልጣለሁ። የዚህ ቤት እናት እኮ ነኝ። ሰራተኛሽ ልታደርጊኝ ፈለግሽ እንዴ? የቤት እመቤት፣ ያ እኮ ድሮ ያለፈ ታሪክ ነው። ትላንትና ማታ ምን እንደተነጋገርን ረሳሹ? እንዳንቺ አሮጊት። ከእንግዲህ እኔ ማዙሽን ስራ ልትሰሪ በቃሌ ስር እንድትሆኚ ነበር የተነጋገርነው። ወይስ ያ የድሮ ታሪክሽን ለካሌብ እንድዘረግፍለት ትፈልጊያለሽ? ይሄ አግባብ አይደለም። እኔ እኮ ከአንቺ ጎን የቆምኩት ገንዘቤን አውጥቼ ከእስር ቤት ያስወጣሁሽ እኮ ሚስጥሩን ቀብረን እንድናስቀረው ነው። አንቺ መተሽ እኔን ታዋርጅኛለሽ። ልጄ ደግሞ ፊት ነስቶኛል። እንደገና ደግሞ የባሪያ ህይወት እንድኖር እያደረግሽኝ ነው። አዎ በትክክል። እኔና አንቺ የስራ ውል እንጂ ጓደኝነት የለንም። የገዛ ክብርሽን ለማዳን ስትይ እኮ ነው ያስፈታሽኝ። እኔ ደግሞ የአንቺን ሚስጥር ለመጠበቅ ብዬ የዚህ ቤት ስልጣን በእጅ አደረኩት። አሁን ምንም ምርጫ የለሽም። አሁኑኑ ወደ ወጥ ቤት ሄደሽ እኔ የምፈልገውን ምግብ ታዘጋጅልኛለሽ። አይ ምትይ ከሆነ ግን ያንን እውነት ለካሌብ እጄ ዘረግፍለታለሁ። አምላኪ ወይ፣ በእጅ የፈጠርኩት እሳት ራሴን ሊበላኝ ነው እንዴ? እባክሽን ይህን ነገር ካሌብ እንዳያውቅ። ካወቀ እኔ በህይወት አልኖርም። ካሌብ እንዳያውቅ ከፈለሽ ከዛሬ ጀምሮ እኔ ምልሽን ነገር መስማት አለብሽ። እኔ መታዘዝ አለብሽ። ከዛሬ ጀምሮ የዚህ ቤት ንግስቷ እኔ ነኝ። እሺ እሰራለሁ፣ ግን ልጄ እንዳያውቅ። ይሄ ሚስጥር እዚሁ ተቀብሮ ይቀር በእኔና አንቺ መሀል። ቆይ እስካሁን ይሄ ምግብ ተሰርቶ አላለቀም እንዴ? ይልቅ እሱን ታዩና አሁን የመጣሁበት ትልቅ ጉዳይ አንድ እቅድ እንድናወጣ ብዬ ነበር። የምን እቅድ ቤዛ? ምን እያልሽ ነው እንዴ? በፈለግሽው መሰረት ከእስር ቤት አስወጣሁሽ። ይሄው እንደገና ደግሞ ይባስ ብዬ ኩሽና ገብቼ ላንቺ ወጥ እያማሰልኩ ነው። ምን እያሰብሽ ነው አንቺ ልጅ? አሁን ደግሞ ሌላ ምን እቅድ አለሽ?
ስለኔና ስላንቺ አይደለም መጠይቅሽ አንቺ አሮጊት፣ ስለዛሽ መቅሰፍት ስለሆነችው ልጅና ስለ ልጅሽ ነው። ካሌብና ደሊናን የማለያየት እቅዳችን ምን ይሆን ልልሽ ነው። እነሱም በፍጥነት ማለያየት አለብን። ምን እያልሽ ነው ቤዛ? ካሌብና ደሊና ይለያዩ? በፍጹም ይሄንማ አላረገው። እኔ ለራሴ አሁን ልጄ ፊቱን አዙሮብኛል። እሷን ከጎኑ ካራኳት አሁን ሰላሙን ነው የሚያጣው። እኔ በልጄ ህይወት ላይ አልጫወትም ቤዛ። ይሄን ነገር እኔ አላረገውም። ኦ ስለ ልጅሽ ደህንነት እያሰብሽ ነው? ትላንትና እኔን ስታስፈችኝ ስለ ልጅሽ ደህንነት አላሰብሽም ነበር እንዴ? በደንብ አድምጪኝ። ደሊና እዚህ ቤት እስካለች ድረስ ካሌብ ለእሷ ለመዋጋት ጥንካሬ አለው። ስለዚህ ደሊናን ከካሌብ ህይወት ውስጥ ነቅለን እናውጣት እያልኩሽ ነው ያለሁት። ግን እንዴት ይቻላል? ካሌብ እኮ ለእሷ ያለው እምነትና ፍቅር የጠነከረ እኮ ነው። ትናንት አላየሽም እንዴ? ከአንቺ አጠገብ ጎትቶ ሲወስዳት። እንዴት አድርጌ ነው መለያያቸው? እንዴት እንደምትሰራው አላውቅም። የድሮ ተንኮልሽን ተጠቀሚበት። ደሊናን ስም ማጥፋት ወይም ደግሞ ካሌብ በሌላ መንገድ እንዲጠላት ማድረግ ብቻ አላውቅም። የሆነ ምክንያት ፈልገሽ ከዚህ ቤት እንድትወጣ አድርጊያት። አሁኑኑ አድርጊው። ይሄን የማታደርጊ ከሆነ ግን ያን የደበቅሽውን ሚስጥርሽን ለካሌብ እጅ አንድ በአንድ ነግረዋለሁ። እኔ አላውቅም ቤዛ። እኔ አሁን ምንም የማቅደው ነገር የለኝም። ጭንቅላቴ መስራት አቆሟል። ከደሊና የምለይበት አቅምም ሆነ ብልሃቱ የለኝም። እኔ ያለሽ አስቢበት። እስከ ዛሬ ድረስ ሚስጥርሽን ሻሽጌ ኖሬያለሁ እና ያልኩሽን ነገር ታደርጊያለሽ። ካሌብ ሻይ አመጣሁልህ። እቺን ጠጣ፣ ያረጋጋሃል። እሺ አመሰግናለሁ፣ ግን አሁን መጠጣት ፍላጎት የለኝም። እዚህ ቀመጥ። ሌሊቱ ሙሉ ስትጨነቅ ስትገላበጥ ነው ያደርከው። አሁንስ እንዴት ነው? ውስጥ ደህና ነው? እንዴት እንደነጋልኝ ራሱ አላውቅም ደሊናዬ። አይኔን ጨፍኜ ሳስብ የነበረው ሁሉም ነገር ህልም እንዲሆን ነበር። ግን ጠዋት ተነስቼ ወደ ሳሎን ስወጣ እማዬን ፊት ለፊት አየኋት። ያቺ አውሬ ሳሎኑ ስትረግጥ ሁሉም ነገር እውነት መሆኑን ሳቅ ራሴን ልስት ነው የደረስኩት። አሁን የባሰ እንጂ የተሻለ ነገር የለም። ካሌብ፣ እኔ እኮ እረዳሃለሁ። እናትህ ለአንተ ያላትን ቦታም በደንብ አውቃለሁ። እንደዚህ አትሆን። ጠዋት ኮሊደር ላይ እናትህን ፊት ስትነሳት እያየው ነበር። ያደረገችውን ነገር ባልደግፈውም ግን ያንተን ስብራት ሳይ ያመኛል። ፊት አልነሳዋትም ደሊና፣ ሀቁን ነው የነገርኳት። እሷ ወለደችኝ እንጂ አልገዛችኝም እኮ። እቺን ወንጀለኛ እዚህ ቤት ውስጥ አስገብታ ቁም ስቅላችንን ስታሳየን ስለኔ ያስባለች? አንቺ እንኳን እንደዛ ሆነሽ መሬት ስታጸጅ እያየች እንዴት ዝም ትላለች? እኔ እናቴ ማመን አቅቶኛል። እናትነት በአንድ ስህተት አይፈርስም ካሌብ። እማዬ አሁን ያለችው በቤዛ እጅ ነው። ፍርሃቷ ነው ይሄንን ሁሉ ያደረጋት። እኛ አሁን ጠንካራ መሆን አለብን። አንተ እንደዚህ ተስፋ ቆርጠህ ካጎነበስክ እኔ በማን እተማመናለሁ? እኔ እኮ የምንቀሳቀሰው በአንተ ጥላ ስር ነው። ደሊና፣ አንቺ እኮ የኔ መዳኛ ነሽ። አንቺ ከኔ ብትርቂ ኖሮ ይህን ቤት በንዴት አፈርሰው ነበር። ግን ቤዛ በጠዋት ወለኑ ስትረግጥብሽ ለምን ዝም አልሻት? ለምን ፊት ለፊት አትጋፈጫትም ነበር? ምክንያቱም እሷ የምትፈልገው እኔ እንደ ጮኛ ቤት ውስጥ ረብሻ እንዳነሳ ነው። እኔ ደግሞ ይሄንን እድል አልሰጣትም። እሷ የፈለገችውን ያክል መሬቱን ብትረግጥ እኔ ለአንተ ያለኝ ፍቅርና ማንነቴን ግን ልትረግጠው አትችልም። አሁን ዋናው ነገር አንተ በርትተህ ነገ የምንጀምረውን ህጋዊ ነገር ማሰብ ነው። ልክ ነሽ። ነገ ወደ ጠበቃው ጋር ሄዳለሁ። ቤዛ እዚህ ቤት ውስጥ እንደፈለገች ብፈነጭ ህግ ፊት ግን መቅረቡ አይቀርም። እማዬ የደበቀችው ሚስጥር ፈልግ ያገኘዋለሁ። እባክሽ ግን አደራ ያቺ ሴት ብቻሽን በፍጹም እንዳታገኝሽ። ቃል እገባልሃለሁ ካሌብ። ምንም አንሆንም። ፈጣሪ ደግሞ ይረዳናል። እኔም ደግሞ ካንተ አርቅም። እሺ እባክህ አሁን ግን ሻዩን ጠጣ። እንዴ ማዬ፣ ምን እያደረግሽ ነው? እጄን ቢያመኝም እኮ ወጡን መስራት እችል ነበረ። ምንድን ነው? ምን እያደረግሽ ነው? አያይ ልጄ፣ ምንም እያደረግኩ አይደለም። እንደ ወጥ መስራት አምሮኝ ነው ኩሽና የገባሁት ዛሬ። እማዬ፣ እኔን መሸወድ የምትችይ ይመስልሻል?
ወጥ መስራት አምሮሽ እንዳልሆነ ግልጽ ነው። የሆነ አስገዳጅ ሁኔታ ተፈጥሮብሽ ነው። ምን ሆነሽ ነው? ሌሊቱ ሙሉ ስታለቅሽ ያልነበር እንዴ? አሁንስ ለምንድን ነው ራስሽን እንደዚህ የምታሰቃይው? ደሊና እባክሽ አትጠይቂኝ እንዴ! እኔ እኮ የዚህ ቤት እናት ነኝ። ኪችን ገብቼ ወጥ መስራት አልችልም እንዴ? አንቺ እጅሽ ታሟል፣ ካሌብ ደግሞ ተኝቷል። እኔ ካልሰራው ማን ሊሰራ ነው? ደሊና እማዬ እባክሽ እውነቱን ንገሪኝ። ቤዛ ናት አይደል ያዘዘችሽ? እሷ በትቤት ሳሎን ላይ ቁጭ ብላ አንቺ እዚህ ኪችን ወጥ ልትሰሪ የገባሽው እሷ አዛሽ ነው አይደለ? ያቺ ሴት ምን አይነት ሚስጥር በእጇ ብትይዝ ነው አንቺን እንደዚህ እዚህ ቤት ውስጥ የምታሽከረክርሽ? ይበቃል እባክሽ ደሊና፣ ዝም በይ። አንቺ ምን የምታውቂው ነገር የለም። እኔ እኮ ይሄን ሁሉ የምደክመው ይሄን ሁሉ ውርደት የምሸከመው እኮ ለእናንተ ብዬ ነው። ካሌብ ፊት ሲነሳኝ፣ አንቺ ደግሞ እዚህ መታች ስትጠይቂኝ ምን ያህል ውስጤ እንደሚደማ አታውቂም። እኛ ስትዩ ነው ራስሽን አሳልፈሽ ለባርነት የሸጥሽው። እማዬ ካሌብ እኮ በጣም ይወድሻል። ይህንን ሚስጥር ይዘሽ ብቻሽን ጨለማ ውስጥ ስትቀመጪ ካሌብ ይበልጡኑ እየራቀሽ ነው መሄድ። እውነቱን ንገሪን፣ እኛ ከአንቺ ጎን እንቆማለን። ያቺን እባብ ደግሞ አብረን ከዚህ ቤት እናስወጣታለን። አትችሉም። ማንም ሰው እሷን ሊያባረራት አይችልም። እሱ የያዘችው ነገር ይሄን ቤት አመድ ነው የሚያደርገው። ደሊና እባክሽ ውጭልኝ፣ ምግቡን ሰርቼ ላቅርብላት። በዚህ ሰዓት እሷን ማናደድ የለብንም። እኔ አልወጣም እማዬ። ምግብ መስራት አምሮኝ ነው ካልሽ እኔም አግዝሻለሁ። ግን እመኚኝ ቤዛኛን እዚህ ቤት ውስጥ የምገዛው በጣም ለአጭር ጊዜ ነው። ህግ አለ፣ ደግሞም ፈጣሪም አለ። አንቺ ብፈሪያትም እኔና ካሌብ ግን አንፈራትም። ካሌብን ጠብቂው እባክሽ ደሊና። እኔ የሰራው ስህተት እሱን እንዳይጎዳው እጠብቀዋለሁ እማዬ። አንቺንም እጠብቅሻለሁ። ከዚህ በኋላ እሷ ስላዘዘችሽ ብቻ ኪችን ገብተሽ አትዋረጅም። አሁን አብረን ወጡን እንጨርሰዋለን። እሺ? አመሰግናለሁ። ዋው! እንዴት ደስ የሚል ነፃነት ነው። አየሽ ቤዛ፣ ትዕግስት ዋጋ አለው ስልሽ እኮ በምክንያት ነው። ያቺ አሮጊት አሁን ላይ ለእኔ ምግብ ለመስራት ኩሽና ውስጥ እጇ እየተንቀጠቀጠና ምግብ እያበሰለችልኝ ነው ያለችው። እኔን ለማባረር ከዚህ ቤት ደፋ ቀና ስትል የነበረች ሴትዮ ዛሬ ላይ በእኔ ፍርሃት ልቧ እየተንቀጠቀጠ ነው ያለው። ከዛሬ ጀምሮ ጨዋታው በይፋ ተጀምሯል። ይሄ የመጀመሪያ ጨዋታዬ ነው። ያቺ አሮጊት የደበቀችው ምስጢር እንዳይታወቅባት ከእስር ቤት ብታስፈታኝ የዚህም ቤት ሀብትና ንብረትን በእጅ አስገብታለኛለች። ፈርታለች። ፈርታማ አይደለም። ካሌብ እውነቱን እንዳያውቅባት የገዛ ገላዋን ለመሸጥ እንኳን ቆርጣ ተነስታለች። ይህ አውቃበር ልጇ ነው እንጂ ምንም እያወቀ ያለው ነው። ካሌብ ቆይ እኔ ማሸነፍ የምትችል ይመስልሃል እንዴ? ጠዋት በዛ ክፉ አይነ እኔን ስታይኝና እኔን ለማነቅ ስትመጣ ልብ ምን ያክል እንደተሰበረ በደንብ አይቻለሁ። ግን ምንም ማድረግ አትችልም። እናት እግር ላይ ወድቃ አትንካት እያለች ብትለምን እኔን ግን የመንካት ሞራል እንኳን አልነበረ። አሁን ግን ያቺ ደሊና ናት መንገድ ላይ እንቅፋት እየሆነችብኝ ያለችው። ደሊና እጅሽ ቢታሰርም ልብሽ እንዳልታሰረ ግን በደንብ ጠንቅቄ ያውቃለሁ። ቅድም ወለሉን ስረግጠው ዝም ያልሽበትን ምክንያት ሳላውቅ ቀርቼ እንዳይመስልሽ። ጥንካሬሽን ልታሳይኝ ፈልገሽ ነው አይደለ? እመኝ፣ ከካሌብ ጋር ያለሽ ጨዋታ በቅርቡ ያበቃለታል። እናትየውን ተጠቅሜ ካሌብ ደሊናን ከዚህ ቤት እንዲያባረራት እንድታረግ ባደርጋትና ካሌብ በሁለቱ መወጣጣር ልቡ ሲያብድ ሳይ እንዴት ደስ እንደሚለኝ። መቼም ቢሆን እኔ በህይወት እያለሁ ካሌብና ደሊና በፍጹም አብረው ሊሆኑ አይችሉም። ምክንያቱም ይሄን ጨዋታ የምመራው እኔ ቤዛ ነኝ፣ የዚህ ቤት ንግስት። ማሚ
ዛሬ ምግቡ ትንሽ ጨዋንሶታል መሰለኝ። ኩሽና ቤቱ ስታበሲ በሀሳብ ሄደሽ ነበር እንዴ? ነው ወይስ በሰባራ እጅሽ ስለሰራሹ ነው ማጣፈጫው የጠፋብሽ? በተሰበረ እጅ ቢሰራም በንጹህ ልብ ስለተሰራ ምግብ አይመረዝም ቤዛ። አንዳንድ ሰዎች ሁለት እጅ ቢኖራቸውም ልባቸው ክፉ ስለሆነ ምንም ጣፋጭ ምግብ ቢበሉ አይጣፍጣቸውም። ቲያደሊና የለመደችው የእስር ቤት ምግብ ስለሆነ እዚህ የክብር ምግብ ሲቀርብላት አልስማማ ብሏት። ኦ ካሌብ፣ የትላንትናው ቁጣ እስካሁን አልበረደም? እኔ እኮ ያዘዝኩት ለእናታችሁ ነው። እማዬ ትላንትና ልጅ አብዷል ብለሽ ስታለቅሻል ነበር። ዛሬ ግን ይኸው ማዕድ ላይ ቁጭ ብሎ ነው ያለው። ያው የውሸት ቢሆንም ደስ የሚል የቤተሰብ ስብስብ ነው። እባክሽ ቤዛ ምግቡን በሰላም እንብላ፣ ሌላ ነገር አታንሺ። ለምን ዝምት ያልሽ እማዬ? እቺ ሴት ጠረጴዛ ላይ ተቀምጣ እንድጮህብህ የምትፈቅጂው ለምንድን ነው? ቤቴን የመሰለኝ ስትያል ነበር እንዴ ትላንትና ማታ? አሁን ግን ይሄ ቤት ባለቤት ማን እንደሆነ በግልጽ እየታየ ነው። ምግቡን ያሰራሽው በራሷ ፍላጎት ነው ወይስ በትዕዛዝ? ትዕዛዝ? ምን አይነት መጥፎ ቃል ነው ካሌብ? ደሊና እኮ እኔን ስለምትወደኝና ስለምታከብረኝ ነው የሰራችሁ። አንዳንድ ሰዎች ግን ለእንግድነት መጥተው ልክ የቤት ባለቤትነት ስሜት ሲሰማቸው ሳይ በጣም ነው የሚገርመኝ። በተሰበረ እጅ ቤት ማጽዳት፣ ምግብ መስራት ምናምን። እንግድነትና ወንጀልነት ይለያያል ቤዛ። እኔ እዚህ ቤት ያለሁት በፍቅርና በእምነት ነው። አንቺ ግን እዚህ ሶፋ ላይ የተቀመጥሽው በያዝሽው ሚስጥርና በማስፈራራት ነው። በአየር ላይ የተሰራው ቤት ደግሞ በአንድ ንፋስ ሽው ብሎ ይፈርሳል። ልክ ነሽ ደሊና። ነገ ወደ ህግ ቤት ስንሄድ ይሄ ማዕድ በምን አይነት ሁኔታ እንደሚቀርብ እናያለን። እማዬ አንቺ ብትደብቂውም ያንን እጅሽ ላይ ያለው ሚስጥር ፈልጌ ይደርስበታለሁ። አንቺ እባብ ደግሞ ወደ መጣሽበት ጨለማ ትመለሻለሽ። ከዛ በኋላ ፈልገው፣ በደንብ ፈልገው ካሌብ። ያኔ ሚስጥሩን ስታውቅ ቀድሞ ማን እንደሚጎዳ ታውቃለህ። የዛኔ ግን እንዳትጸጸት እሺ። ለማንኛውም ለምግቡ እናመሰግናለን። ካሁን በኋላ ግን ጨው ባታበዥበት መልካም ነው። ሰዎች ለሊት እኮ ተጋመሰ። አተኝም እንዴ? እንዴ ማነው በዚህ እኩለ ሌሊት በሩን ለመስበር የሚደርሰው? ቆይ እየቀጠራችሁ ሰው አለ እንዴ? አያይ ማንንም አልቀጠርንም። በቃ ተነስቼ ነው ልክፈተው። ቆይ በዚህ ሰዓት ማን እንደሚያንኳኳ ራሴ ማወቅ አለብኝ። እኔ ከፍቷል። አቤት የኔ ቤት ምን ነበር? ካሌብ የኔ ልጅ